ሁላችሁ አቤት ሙያ! አሁን ይሄ ከሬስቶራንቱ አይሻልም? ይሄ አያችሁት? አስተያየታችሁን ስጡ እስቲ ይላችኋለሁ። ሰላማችሁ ብዝት ይበልልኝ። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ፕሊዝ። ስወዳችሁ የሀገሬ ልጆች ቅመሞች ሰላም ሰላም ሰላም። ውድና የተከበራችሁት የወለቴ ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? አላችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ መውጣት መግባት ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ቤተሰብ ዛሬ በስቡሳ እየሰራው ነው። መቼ ሰርብ ነው ብዙ ነገር ነበር የሚያስፈልገው። ይኸውላችሁ ይሄኛው ኮኮናት ዱቄት ነው። ኮኮናት ዱቄት የሆነ ሻካታ ታውቃላችሁ መቼስ። ይሄ ነው። ይሄ ደግሞ ሲሙሊና የሚሉት ነው። ይሄ ነው። ከዛ እዚህ ጋር አንድ ኮፕ እንትን ሱካር አለኝ፣ ግማሽ ኮፕ ዘይት አለኝ፣ 4 እንቁላል አለኝ፣ ሄል ዱቄት አለኝ። ይሄኛው ደግሞ ይሄን ስትል ክሬም አለኝ፣ ቤኪንግ ፓውደር አለኝ፣ ፓውደር አለኝ፣ ቫኒላ አለኝ። ሎሚ የለኝም ማለት ነው። ግሪን ሎሚ ካላችሁ ትንሽ ቆዳውን ብቻ እንትን አድርጋችሁ ትጨምራላችሁ። ሮቢም አለኝ ማለት ነው። ከዛ አሁን ደግሞ እያንዳንዱን እንትን ይጨምራለሁ ማለት ነው። አሁን ይሄንን 1 ብርጭቆ ሱካር በመፍጫ ላይ፣ ከዛ የግማሽ ብርጭቆ ዘይት፣ ከዛ ይሄንን ትንሽዬ ውሃ እዚህ ላይ አለኝ ማለት ነው። ትንሽዬ ውሃ ላይ ይሄኛው ነገር ትንሽ ጠንካራ ስለሆነ ግን ሰው እንደዚህ እንደሰራል። ግን እኔ በጣም ሶፍት የኔ ሰዎች ሶፍት ስለሚፈልጉ ከዚህ 1 ብርጭቆ እንትን አደርጋለሁ ማለት ነው። እንደተሰረ አሳያችሁ ነው ይላችሁ። ይሄኛው 1 ኮፕ ነው፣ 250 ግራም። ይሁላችሁም ይሄንን እኔ እንደዚህ አድርጌ ይበቃል። እንደውም አበዛሁት ማለት ነው። ከዛ ይሄንን ትንሽዬ ውሃ አለ፣ በዚህ ውሃ ላይ የተወሰነ ሰዓት ትንሽ አቆያለሁ ማለት ነው። ይሁላችሁ ከዛ ሌላውን ነገር ጨማምሬ እስከሚመጣ ትንሽ ራስ ይላል ማለት ነው። አያችሁት? ይሁላችሁ ከዛ ይሄ የሚያስፈልገን ሁለት ነው። የዚህ 2 ይሄኛው 1 ይሄኛው የዚህ 2። ከዛን አሁን ይሄኛው ጨምራለሁ። ከዛ ይሄኛውን ደግሞ ቤኪንግ ፓውደሩን በዚህ በትልቁ ማንኪያ 1፣ ይሄኛውን ደግሞ ትንሽዬ በትንሹ ማንካ ትንሽ 4ኛ የትንሹ ማንካ 4ኛ አፉን ማለት ነው። እንደዚህ ነው። እስቲ እንቁላሉን ሰባብሬ ጨማምሬ ይመለሳሉ ማለት ነው። ቤተሰብ አያችሁት? በከዚህ ያላችሁ ሁሉንም ነገር ጨመርኩት ማለት ነው። የኔስተል ክሬም፣ እንቁላል፣ ዘይት፣ ሱካር ጨምራለሁ። ይሄንን ደግሞ የተወሰነ 30 ሰከንድ ወይም 1 ደቂቃ ልፍጫና ሌሎቹን ጨምራለሁ ማለት ነው። እዚች አድርጌ ከዛ ፈጫለሁ ማለት ነው። ሁላችሁ ፈጨሁት። እንቁላል፣ ክሬሙን፣ ያኛውን እንትን ሮቡን ማለት ነው። መጀመሪያ ሲያንስ ነው የሆነ ትንሽ ደረቅ ሲል ጨምሩ እንጂ አሁን ያኛውን በውሃ ስለዘፈዘፍኩት እኔ አይቼም ጨምራለሁ። እሱን እንትን ብዬ ማለት ነው። ከበቃልኝ እንትን አላደርግም። በጣም ውሃ መሆን ስለሌለበት ሮብ የግድ አስፈላጊ አይደለም ብዙ ማለት ነው። ያው ይሄ ውሃ ውስጥ ስለገባ እንትን ብዙም እንትን አይፈልግም ማለት ነው። ይሄንን ነገር ልጨምር ያችሁት
ግን ይሄኛው እኔ በደረቅም አድርጌ ሰርቼ ሞክላል። ደረቁ ሲደረግ ማለት ነው በጣም እንትን ይላል፣ ይዳቃል። አሁን ይሄ እንደ ኬክ በሉ በቃ መጨረሻ ላይ እንደ ኬክ ውስጡ ባዶ ሆኖ ማለት ነው። በጣም ነው እንትን የሚለው። ደስ ይላችኋል። ሰርታችሁ ሞክሩ እስቲ። የእናንተን ደግሞ ሼር አድርጉልኝ ማለት ነው። አሁን ደግሞ ይሄኛው ትንሽ ያንሳል። ከዛ እሱንም ጭምር እናደርጋለን። ከዛ ደግሞ ቤኪንግ ፓውደር ትንሽዬ ሙሉ ስላልሆነ እጅግ ሊጨምርና ከዛ ትንሽ ፈጭቼ ከዛም በኋላ ነው ቫኒላ እና ከደረቀብኝ ሮብ የሚጨምረው ማለት ነው። ቤተሰብ ሁላችሁ ቤተሰብ እንዳልካችሁም እኮ ይኸው በቃልኝ ሮብ አልጨመርኩም። ይኸው እንደዚህ መሆን ነው ያለበት። በቃ ለእኔ ሮብ አላስፈለገም ማለት ነው ዛሬ። ይኸው በቃ አሁን ትንሽዬ ቫኒላ ጨምሬ እኔ ማንኪያም አያስፈልግም። ጃስት እንደዚህ አድርጌ ጠብ አደርጋለሁ ማለት ነው። አያችሁ ትንሽዬ ይኸው በቃ ከዛ ፍሮኔማችሁ መጀመሪያ ይሄንን ልታደርጉ ክፈቱ። ሞቅ መሆን አለበት። አሁን እኔ እንትን አድርጌ ፍሮኔ እየሞቃ ነው ማለት ነው። ከዛ ጨምራለሁ ማለት ነው። ቤተሰብ ሁላችሁ ሮብ ራሱ ትንሽዬ ቢጨምር ምንም አይደል። ሊጨምር እስቲ አንድ ማንኪያ እንደዚህ ዝም ብዬ ሊጨምርና እንሞክር ማለት ነው። እስቲ ሁላችሁ ችግር የለም። ይሄ አያችሁ ከዛ ፈጫለሁ ማለት ነው። አያችሁ ከዛ እንትኑ እየተቀነሰ ነው ማለት ነው። ዘይት ትንሽ አድርጌያለሁ። ቤኪንግ ፔፐር ላይ ከዛ ያያችሁት። አሁን እስቲ ወደ ፍርናችን ይዘን እንሂድ። እዛ ስንት ላይ ላድርግ? 180 ላይ ከዛ ጭምር እናደርጋለን። ሞቆል በቃ እስቲ ከዛ ደቂቃ የራሱ ይቆጥራል። ይኸውላችሁ መጀመሪያ 24 ደቂቃ ሞቆል። ከዛ እኔ 40 ምናምን ደቂቃ ነው የሚያስፈልገኝ። ከዛ 1 ሰዓት ምናምን ሲሆን አወጣለሁ ማለት ነው። ቤተሰቦቼ ተመልሰን እንገናኛለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱን ቅመሞችዬ። ሰላማችሁ በያላችሁ በብዝት ትበልኝ። እስቲ አሁን ደግሞ ሌላው ስራዬን ቀጥላለሁ ማለት ነው። ቤተሰቦቼ በሰለው መሰለኝ። አያችሁት? እስቲ ከፍቼ አያለው ማለት ነው። ሌላ በኩሉን አዞሬ ማለት ነው።
እንዳልቃጠል በፊትም ተቃጥዬ እጄ ጠባሳ በጠባሳ ሆኛለሁ። እስቲ ቆይ የሆነው ነገር አረባስ ስለሆነ መሰለኝ እኮ እስቲ በዚህ በስለዋል። ይኸውላችሁ ምንም ነገር የለም። ምንም ነገር እየመጣ አይደለም። በቃ እያችሁት እንዴት እንደማው እያችሁት አወጣለሁ። በቃ ቤተሰብ ባስቡሳውን ሊቆርጥ ነው ማለት ነው። ይኸውላችሁ ቅድም እንትን የሰራሁት እንትን ነው ሱካር አያችሁ። ይሄ ደግሞ ብስጣሾ ፈጭቼ ነው ማለት ነው። አሁን ይሄንን ይቆርጣለን ማለት ነው። ተቆንቃችሁ በሉ። በስመ አብ ብያለሁ እኔ። በረካ ይሁንላችሁ። ሌላ ምግብ እንዳይጠይቁኝ ሌላ ነገር እንደዚህ ነው የሚባለው። ከዛ አሁን እቺ ደግሞ የኔ አጥቼ አያችሁ። ራሳችሁን አትርሱ። ለምን አስቀረሽ? እኮ ይጣፍጣል ይሉኛል። ምን አገባኝ እኔ? ምን አገባኝ? ጣፈጣ አልጣፈጣ እኔ አይጣፍጥም። አያችሁት? አቤት እስቲ ልቅምስ። ይኸውላችሁ ውስጡን አያችሁ እንዴት ባዶ እንደሆነ። ይሄ ሁሉ የኛ ነው። ከኔ ጋር ዩጋንዳ ጣፋጭ ነገር እንዴት እንደምትወድ እንደዚህ እያደረጋችሁ ለራሳችሁንም አትርሱ። ይሁላችሁ። አቤት 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 አቤት። እስቲ አስተያየት ስጡ። አስተያየታቸውን ስጡ። እስቲ አያችሁት? ይሄኛው ነገር አያችሁት? በቃ እንደ ማር ነው። ይኸው እንዴት ቲክ እንደሆነ አያችሁት? እንዴት እንደሚወዱ ሱካር የሚገርም ነው። እኔ በእውነት እንዴት እንደሚያረገኝ እነርሱ ግን ይሄ ትንሽ ካነሳ ራሱ አሁን በግል ራሱ አስቀምጣለሁ። የሚገርማችሁ ነገር ይኸው እንዴት እንደሚወዱ አቤት 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 ልነግራችሁ አልችልም። ቤተሰብ ሁላችሁ አቤት ሙያ። አሁን ይሄ ከሬስቶራንቱ አይሻልም? ይሄ አያችሁት? አስተያየታችሁን ስጡ እስቲ ይላችኋለሁ። ሰላማችሁ ብዝት ይበለኝልኝ። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ ፕሊዝ። ስወዳችሁ የሀገሬ ልጆች ቅመሞች ሰላም ሁኑልኝ። ባይ ባይ።